ተመልካቾቻችን በዚህ ሰዓት ሌላ እጅግ አስደንጋጭና ዓለም አቀፍ ትኩረትን የሳበ ሰበር ዜናም ደርሶናል። ሁልጊዜም በከረረ ጠላትነትና በፍጥጭ የሚታወቁት ዋሽንግተንና ቴህራን አሁን ወደ አዲስ ወታደራዊ ውጥረት ምዕራፍ እየተሸጋገሩ ይመስላል። እጅግ ዘመናዊና ግዙፍ የተባሉ የአሜሪካ የጦር መሳሪያዎች በቀጥታ በኢራን ወታደራዊ ኃይል እጅ ወድቀዋል። ይህ እንዴት ሊሆን ቻለ? ከጀርባው ያለው ሚስጥራዊ ሴራስ ምንድነው? አሁን ይፋ የሆኑትን ድብቅ መረጃዎች በጥልቀት እንመረምራቸዋለን። የኢራን ልሂቅ የጦር ክፍል የሆነው የኢስላማዊ አብዮታዊ ጥበቃ ጦር IRGC በምዕራብ ኢራን ኩርዲስታን ግዛት ውስጥ በምትገኘው ባነህ በተባለች ከተማ ላይ ታይቶ የማይታወቅ ስኬታማ ወታደራዊ ኦፕሬሽን አካሂዷል። ከሰሜን ኢራቅ ድንበር በሚስጥር ተሻግሮ ወደ ሀገር ውስጥ ሊገባ የነበረም እጅግ ግዙፍ አሜሪካ ሰራሽ የጦር መሳሪያዎችና የታጠቁ ጥይት ክምችቶች በድንገተኛ ፍተሻ በቁጥጥር ስር ውሏል። እነዚህ መሳሪያዎች ተራ ጠመንጃ ሳይሆኑ ለልዩ ወታደራዊ ግዳጅ የተዘጋጁ ዘመናዊ መሳሪያዎች መሆናቸው ተገልጿል። የኢራን የደህንነት ባለስልጣናት ባደረጉት ጥብቅ ምርመራ የዚህ አደገኛ ወታደራዊ ሴራ በስተጀርባ ያሉትን አካላትና ድብቅ ዓላማቸውን በግልጽ ለይተዋል። በሰሜን ኢራቅ ክልል የመሸጉና የሚንቀሳቀሱ በውጭ ኃይሎች የሚደገፉ ጸረ ኢራን አማጺ ቡድኖች ናቸው። እነዚህ ገዳይ የአሜሪካ ጦር መሳሪያዎች ዓለም አቀፉን ድንበር በኮንትሮባንድ በማሻገር በኢራን እምብርት ውስጥ የሽብር የማፍረስና የህዝብን ሰላም የማናጋት ተግባራት ለመፈጸም አቅደው ነበር። ነገር ግን ክቡራን አድማጮች የኢራን የስለላ መረብ ከነሱ ቀድሞ በመገኘት እቅዳቸውን ሙሉ በሙሉ አክሽፏል። ninke muslimu ijabu coyne gare afidi hona akira gambo kuno dafra gamba yate harinsho asina no yate ngiri koy dafra wo ko ninke fana takattaltinara kulemo nayate kulila eninke gade togo tuma ikino ma titini hakakro طراتو بينهم كتل كانتيبا ikhere bifisinno katamati alla anke mesho bifisanno hawasat ochuma bifisanno ine hendan niyate dafra كونوا معنا. السلام عليكم ورحمة الله وبركاته.